እስቲ ይሄን ከጨዋታው የወሰድኩትን ፍሬም በደንብ ይዩት። የፔፕ ሲስተም እንዴት ኮላፕስ እያደረገ እንዳለ የሚያሳይ ብዙ ክሎች አሉት። ጨዋታው በእውነቱ ከቫልቬርዴ ማትሪክ በላይ ብዙ የሚያስገርሙ ነገሮች ነበሩት። ታዲያ እንደተለመደው በምትወዱት መልኩ ማራኪ ትንተና አዘጋጅቼላችኋለሁ። ኮፒ ሊንክና ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። ተመልከቱ። በሪያል ማድሪድ የሜዳ ክልል የነበረው ቀመር ይህንን ይመስላል። እንደተለመደው ማድሪዶች ኳስ ሲመሰርቱ ባክፎራቸውንም እንዲሁም ሁለቱም ፒቨቶችን ያካትታሉ። ፔፕ ይህን ፉርሾ ለማድረግ በ4-1-3-2 ኮምፓክት ሆኖ ነገር ግን አግሬሲቭ በሆነ ፕሬስ ይዘው ነበር የገቡ። አቤሎዋ ግን ለካታሎኑ ሊግ ቀምሮለት ነበር። እንዳልኳችሁ ሲቲዎች ሆሪዘንታሊ አጥብቧል። ስለዚህ መሀል ለመሀል ፕሮግረስ ማድረግ የህልም እንጀራ ነው። ከዚያ ይልቅ ሎስ ብላንኮቹ ሁለት መውጫዎችን ተጠቅመዋል። አንድ እንደምታዩት የማንቸስተር ሲቲን ፕሬስ ወደ ራሳቸው ስበው ወደ ዋይድ ኤሪያዎች ይጫወታሉ። በመቀጠል ደግሞ ውሃ ሰማዮቹ ይህን ካውንተር ለማድረግ ላተራሊ ሲሸጋሸጉ ወደዛኛው ጥግ ስዊች አድርጎ ፌድሪኮን ከኒኮ ማፋጠጥ ነበር ያዙት። ሁለት ደግሞ በቀጥታ ከግብ ጠባቂው በምትነሳ ዳይሬክትና ሎንግ ቦል ቨርቲካሊ ስትሬች በሚደረገው የሲቲ ፕሬሲንግ ላይ የተከፈቱ ስፔሶችን ማጥቃት ነበር። ስትራቴጂዋ ቫልቬርዴን አክብሮ 3 ጎል ወደ ካዝናው ከታለታለች። እስቲ ከሶስቷ የመጀመሪያውን ሁለቶቹን እንመርመራቸው። እንዳልኳችሁ በዚህች ክሊፕ ማድሪዶች ኳስ ገና ወደ ቫልቬርዴ ሳትለቀቅ የሲቲን ዲፌንሲቭ ስትራክቸር ዲስታቢላይዝ ያደረጉት። ብላንኮቹ የሲቲን ፕሬስ ወደፊት ከጋበዙ በኋላ ዲያዝ ከቦታው ነቅሎ ድሮፕ ያደርጋል። በዚህ ሰዓት ጌይም አብሮ ድራግ ያደርገዋል። አክሽኑ በእርግጥም ዶሚኖ ኢፌክት ሲኖራት ጉዳቱን የምትገነዘቡት እንዴት ኦራይሊ ከቫልቬርዴ ጋር ያለምንም ሴንትራል ዲፌንሲቭ ሰፖርት አይሶሌትድ መሆኑን ስታዩ ነው። ሁለተኛውም ጎል ተመሳሳይ ይዘትና ፓተርን ቢኖረውም ነገር ግን ባለሜዶቹ እንዴት ሲቲን ቨርቲካሊ ስትሬች ማድረግ እንደቻሉ አጉልቶ ያሳየናል። ተመልከቱ። እዚች ጋር ማድሪዶች ሳቪኒዮን ኦቨርሎድ አድርጎታል። ከትሪያንግሉ አንደኛው ጫፍ ላይ ያለው ደግሞ ማን ነው? አሁንም አታከሩ ብራሂም ዲያዝ። በዚህን ያህል ድሮፕ ሲያደርግ ዙም አድርጋችሁ ካስተዋላችሁ ማርከር ተብዬው ዲያዝ ሁለት ሀሳብ ሆኖ አጉል ቦታ ቆሟል። ሞሮኮዊ ኢንተርናሽናል ሰፊ ስፔስ ስላለው ቻርጅ እያደረገ ይሮጣል። እስቲ እዚች ጋር አንዴ የቫልቬርዴን ፖዚሽኒንግ እናድርግ። አጥቂ አይደለም ነገር ግን ያረገው የኢሊት አጥቂ ሙቭመንት ነው። ዲያዝ፣ ቪኒሺየስ ቀኙ ላይ በአሪፉ ኮምባይን ሲያደርጉ ፌድሪኮ ራሱን ከኒኮ ጀርባ አስቀምጧል። ይህ ፖዚሽኒንጉ ደግሞ ለኦራይሊ እሱን መያዝ አዳጋች ያደርግበታል። ኳሳ ስትለቀቅለትም የፈጠነ ከጀርባ ሮጦ ክፍቷን ስፔስ ያጠቃል። ጥቃቷም ወደ ጎል ትቀየራለች። በእውነቱ በጣም ግሩም ጨዋታ ነበር። የማድሪድና የሲቲ ቤተሰቦች ግን ለቡድናችሁ እንቅስቃሴ ከ10 ስንሰጣችሁት ሀሳባችሁን ኮመንት ሴክሽን ላይ ያስቀምጡልኝ። ይመቻችሁ።